የሆነ ስጋ ነበርና ያንን ስጋ ጥሬውን ማለት ነው ቁጭ አደረግንላት ከበላችሁ ብለን ማለት ነውና ቦቆ እሱ ነበር። ሂጂ አንቺ ከፊት ምንድነው የከፊት ምን አንተ እዚህ ያለ ነው የከፊት ልሁን እኔ ያው እስቲ በዚህ በቀዳዳ እየታኛለ ነገር አለ። እማዬ ድረሽ ምንድን ጥሬውን ስናስቀምጥላት ነው ጋጥ አድርጋ የበላችሁ ማለት ነው። ስለዚህ እቺ ሴትዮ አሁን ይሄንን አጥንት አትተውም ትበላለች። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ በድጋሚ መጥቻለሁ። ምክንያቱም ትላንትና የተፈጠረውን ነገር እንዳለ አይታችኋል። ምን አይነት ነገር እንደተፈጠረ ማለት ነው። የሰው ልጅ በዚህ ልክ ነገሮች እንደዚህ ያደርጋሉ፣ ይሄ የመንፈስ አሰራር በዚህ ልክ እንደዚህ ይሆናሉ የሚለውን ነገር ሳይ በጣም ነው እኔ የገረመኝ ማለት ነው። ሴትየዋ ጥሬ ድመት ከነነፍሱ እየጮኸ ምናምን ስትበላ አይተናት ነበርና በሰዓቱ ደንግጠን ምናምን ነው በቃ እኛ ወተን የሮጥ ነው ማለት ነው። ፍቅርም ራሱ እዚህ ብቻዋን ቀርታ ነበረ እያስፈራራቻት ሴትየዋ ማለት ነው። እሷም በኋላ ላይ ቀስ ብላ ተነስታ ወታ ሄደች። ባዶ ቤቱን ጥለንላት ለሴትየዋ ወተን ሸሸን ማለት ነውና ከዛ በኋላ ትንሽ ቆይተን ስንመጣ እዛ ጋር የተቦጫጨቀ ትንንሽ ስጋና ደም ነው ያገኘ ነው ማለት ነው። ቀርጸን ብናሳያችሁ ደስ ይለን ነበር፣ ግን ዩቲዩብ አንዳንዴ ደም ምናምን ሲያይ ቪዲዮ ሊያጠፋብን ስለሚችል ብዬ ነውና እዛ የበላችበት ቦታ ላይ ማለት ነውና አሁን እቺ ሴትዮ የምትበላው የሆነ ስጋ ነው ማለት ነውና እንደ ሰው ሄዳ ስጋ ቤት ስጋ ገዝታ ማምጣት ስላልቻለች ይመስለኛል እዚህ ጋር የሰፈር ድመታችንን የበላችብን ማለት ነውና እኔ ይሄን ሳወራ በእውነት ለአፍራሱ እኮ ይከብዳል፣ ግን ምን ታደርጉታላችሁ? በጣም ነው እንትን የሚለው ማለት ነውና ከዛ በኋላ ግን እኔም ፍቅርም አንድ ነገር ዝም ብለን እንሞክር ብለን አሰብን ማለት ነውና የሆነ ስጋ ነበርና ያንን ስጋ ጥሬውን ማለት ነው ቁጭ አደረግንላት ከበላችሁ ብለን ማለት ነውና ትንሽ ቆይተን ምናምን የተወሰነ ደቂቃ ቆይተን ስንመጣ ስጋው የለም ማለት ነው። ልታስረዳችሁ ትችላለች ስለተፈጠረው ነገር። ምንም የሚያስደነግጥ ነገር ሆኖ እሱ እኮ ወደ ብስማምኑት አስቀምጠንላት በሳህን አድርገን አስቀምጠንላት ኦልሞስት እኛ ዝም ብለን ነው ምናልባት ተበላይ ሆኖ እዛ ቦታ ላይ መመገቢያው ከሆነ ብለን ነው እዛ ድመቱን የበላችበት ቦታ ላይ ያስቀመጥነው ማለት ነውና ከደቂቃዎች በኋላ ግን ተመልሰን በምንሄድበት ሰዓት ስጋው ተበልቷል። እና ይሄ በጣም ማለት ድመት የለም ቤት ውስጥ ምንም እኛ እንሰሳ የለንም። እንሰሳ ራሱ የተበላው ድመት ራሱ ኋላ ላይ ከለሩ ምናምን ስናየው የነፋዘር ድመት መሆኑ ታውቁ። ይሄ እኮ አይተውታቁ በጣም ነው እዚህ ቤት የሚመጣው የምር። እና እኔ አሁን ለነሱ ራሱ እንዴት ብሎ መናገር እንዳለብን አላውቅም። ዛሬ ቤተሰቦቻችን ያለነው እኔ እንዲሁም ደግሞ ፍቅር ካሜራማናችን አለ። ከዛ በመቀጠል ደግሞ ያው ልጆቻችን አሉ። ትልቁ የለም ይዛው ወጣ ብላለች። ትንሹ ልጃችን አለ ድምጹን እየሰማችሁ ከሆነ ማለት ነውና እዚህ ቤት ውስጥ ያለነው ከካሜራማናችን ጋር 4 ነን። ከካሜራማናችን ውጪ ደግሞ 3 ነን ማለት ነውና እስካሁን ድረስ የሆነ የተለየ ድምጽ እየሰማኝ አይደለም። ማለትም የጅብ ወይ የሆነ ነገር የሆነ የመንፈስ ነገር እየሰማው አይደለም ግን ማለት ነው ቅድም የሆነውን ነገር ካየንበት አንፃር እኔ አንድ ሐሳብ አለኝ እና እኔ ገና እንደተበላ ሳይ ወጥቼ ነበር። አይተሻል ከቤት ማለት ነው ሄጄ አርጌ የመጣሁት ነገር አለ። በጣም ዴንጀር የሆነ በጣም አስፈሪ የሆነና በአንድ ጊዜ ጸጥ ሊያደርግ የሚችል በደቂቃዎቹ ማለት ነው ጸጥ ሊያደርግ የሚችል መርዝ ገዝቼ መጥቻለሁ። አሁን ምንድነው የምናደርገው? ያንን መርዝ እንነሰንስላታለን ስጋው ላይ ማለት ነው። ከዛ በኋላ እናስቀምጥላታለን። ከዛ የሚፈጠረውን ቁጭ ብለን እናያለን ማለት ነው። ገባሽ? ደሞ ስጋው ሲበላኛው እቺ ሴትዮ እኮ መንፈሱ እንደፈለገ ያጠፋታል፣ እንደፈለገ ወደ ጅብ ይቀይራታል፣ እንደፈለገ ያደርጋታል እንጂ
ሴትዮዋ እኮ ሰው ነች እኮ ስጋ አላት እኮ የምትዳሰስም ነበረች። ከፈለጋ ግን ጠፍታ አሁን ማታ በጣም በቃ ቪዲዮ ላይ ሳይ እኔ ምንድነው እሱ ሆነን እንትን መጥቼ እዚህ ላይ ቁጭ ስል ምናምን ነገር ነበረች እሷ። አንቺን ጸጉርሽ እንዴት ስታረግሽ እንደነበረ አይተሻል። እኔ ዳኒ የሚነካኝ መሰለኝ። ከዛ እሱን ራሱ በጣም እኛ እርስ በራሳችን እንድንጣላውላ ነው የጥል እንትን የለቀቀችብን የጥል አዚም ማለት። ይሄንን ነገር በምንም ታምር መሸነፍ የለም። ቆይ ካሜራ ላይ እንዴት ታይታ ለኛ በአይናችን እንዴት አትታይ? ይሄ ሰይጣን ስራ እኮ ነው። ብዙ ጊዜ እንደዚህ የሚባል አለ። መናፍስቶች ከ7 ዓመት በታች ለሆኑ ህፃናትና ለካሜራ ይታያሉ የሚል ነገር ሰምቻለሁ። ለካሜራ ይታያሉ። አሁንም ና እስቲ በእናትህ ቅረጽ እስቲ። ምናልባት ታውቃለህ እዚህ አሁን በኋላ ቢያንስ ካሜራ ላይ እናየዋለን። አሁን ባትኖርም ካሜራ ላይ እናየዋለን። አዎ ና ይሄን ውስጥ ቅረጽ እስቲ አለች። እዚህስ አሁን ምንም የለም። በቃ እዚህ ህፃኑ ነው ያለው። እንግዲህ ቤተሰቦቻችን አሁን ካሜራ ላይ እንደሱ እየቀረጽክም የለም፣ ግን የሚኖረው ሲለቀቅ ቪዲዮ ማለት በቃ ቪዲዮ ካለቀ በኋላ ነው የሚታየው ማለት ነው። ትላንት ካሜራማኑን ጠይቀ ነው ነበር እኮ እኛ ስትቀርጽ ነበረች ወይ ብለናል። እኔ አላየሁም ያለ እንዴት ታዲያ ካሜራ ላይ እንደዛ ካች ተደረገች? ሲቀጥል ካሜራው ልክ ከተዘገበ ማለት ካሜራው ቀርጾ መሀል ላይ ሲደርስ ደግሞ ስጋ ለብሳ መጣች ታየችን ማለት እኮ ራሷ መጣች ድመት ስትበላ ምናምን ነካካችሁ አታዩም ወይ? ኮሜንት ተስናለብ ነው ልብ ብለን እንትን ያለው ስትነካካችሁ አታዩም ወይ? እንደገና ደግሞ ለስትቀመጥ ምንም ነገር አላየህም ወይ? በጣም በቃ ብዙዎቻችሁ ደውላችሁ እየነገራችሁ እንትን መያዝ አለብን አሁን እዚህ ጋር ማለት ነው። የመንፈስ አሰራር አይደለም የአንድ መንፈስ አሰራር የመንፈስ አሰራር ስልሽ ምንድነው? ባህሪውን ብንረዳ ልናጠቃው እንችላለን። ለምሳሌ ምን ሰዓት ነው እቺ ሴትዮ ወደ ሰውነት የምትቀየረው? በካሜራ እንደተባለው ደግሞ በካሜራ ወደ ጅብ ስትቀየር ራሱ ብንይዛት ከቻለም በድብቅ ካሜራ ምናምን ተደብቀን ብንቀርጻት ትንሹ ካሜራ ነው እኮ ብንቀርጻት ቤት ውስጥ ወደ ጅብ ስትቀየር ስትጠፋ ስትመገብ ምናምን ብንይዛት ባህሪዋ ምንድነው? ከየት ነው ይጆ የሆነ ነገር ምንድን ነው? ምንድን ነው? ቆይ እስኪ ውጪ ቀስ በይ። ዳኒ የለም ዛሬ ቢያንስ ቦቆ እሱ ነበር። ሂጂ እስኪ አንቺ ከፊቱ ምንድን ነው ከፊት ሆኖ አንተ እዚህ እያለ እኔ ከፊት ልሁን? እኔ ያው እስኪ በዚህ በቀዳዳ እየታየኝ ያለ ነገር አለ የሆነ አይን ነገር ሁለተኛ ለአንተ አይን ነው የሚታየኝ፣ ለእኔ ጭራ ነው የሚታየኝ። ፍቅር እኔ አይን ሁለት ትልልቅ አይን ነው እየታየኝ ያለ። ነይ ግቢ እስኪ ቆይ ቀስ በይ ከኋላ እማዬ ድረሽ ምንድን እየጮህብኝ እኮ ነው እንደ አንተ ሰውዬ እናንቺ ለእኔ ከብር ጋጋይታይ ነበር እኮ አንተ ሆነ ያለብን እኔ ነኝ መፍራት ያለብን እና እየጮህብኝ ዝም ብዬ ቆሜ ላይ ነው እና አሁንም አትግቢ በቃ አንተ እንደፈለገ እኔ ልትዳኑ በእናትህ ነይ ቆይ ነይ እኔ ምን ላድርግ ከፊቱኝ ቅደም አንተ ልጠብቅሽ ነው እኔ ከኋላ ነው የምትጠብቀኝ? አዎ ከኋላ ነው ጥቃት የሚደርስብሽ። ከፊትማ አይንሽ እያየ አይደል? ከኋላ ነው እኔ እጠብቅሻለሁ። ግቢ ቆይ ድምጽ የሚሰማበት ክፍል ሂጂ። መኝታ ክፍል ነው ቀስ ብለሽ ይውጣት ሂጂ። ቆይ ሂጂ አታስፈራሪኛ። ምንድነው ማስፈራራ? አንተ እየጠበቅኩሽ አይደል? ከፈጂ ቀስ ብለሽ ከፈጂው ሲዱ አሰማም እንዴ? እስቲ ጠጋቤ ሲወድ ጠጋቤ ስምልሽ ጠጋቤ ወደዚህ ማን ከፍቶታል? ማን ይከፍታል? ማን ከፍተሽዋል? አሁን በሩን ነክተሽ
ምንድን ነው እሱ? ቆይ አሁን ለምን በቃ እንዲሁ እየጮች ያ ማለት አለች ማለት ነው ቤት ውስጥ እየተንሸራሸረች ነው። ስለዚህ ቆይ እንጂ አይጂ መጣ በደንብ አድርግበት አንተ በደንብ አድርግ። ወይኔ ምን ይሻላል? በደንብ አድርግበት። እቺን በጣም መታጠብ አለብኝ። በጣም አደገኛ ነው። ወደ ውስጥሽ ነው ቀጥታ በቆዳሽ ሁላ ሊገባ ይችላል። እንኳን ሌላ ቀርቶ ማለት ነው። እኔ ላድርግ ቤተሰቦቻችን እሷ ጥሬ ነው። ትላንትና ረሱም ብለን ጥሬውን ስናስቀምጥላት ነው ጋጥ አድርጋ የበላችሁ ማለት ነው። ስለዚህ እቺ ሴትዮ አሁን ይሄንን አጥንት አትተውም ትበላለች። ስለዚህ ታውቃለች ታውቃማት መንፈሷን ነግሯት ተሰማን ይሆናል እኮ ይሄን እኮ አብራን ቆማለች እኮ ግን ማለት እንሞክር ነው። ከመሞከር ይቀራል አይደል? እንሞክር እና ሽታ የለውም ምንም አይነት ሽታ የለውም። መድኃኒት ሽታ ምናምን ልታውቅ ትችላለች። ቀደማ ከመብላቷ በፊት ቼክ ልታደርግ ትችላለች። ሲቀጥል ባልታው እኮ መብላቱን እኮ ሰው ነው የሚገለው። መንፈስ ይገላሉ የሚለው ሌላ ነገር ነው። ገብቶሻል? መንፈስን ይገላሉ የሚለው ነገር ሌላ ነገር ነው። እስቲ በቃ አርገውና ይዋሃዳ አርገው። ከዛ በኋላ እዚህ ነው የምናስቀምጠው ወይስ በደምብ ጨምርልበት? ይሄ ማለት ልጨምርበት አለኩት በደምብ። እሺ አሁን ገና ልናጠቃት ስለሆነ ደግሞ ምላሹን መዘጋጀት አለብን። ምንም ሊሆን ይችላል እስከ ሞት ድረስ ምላሹ ማለት ነው። ይሄን ስናረግባት ምናልባት ተበሳጭታ ሌላ ነገር ላችለ ልታረግ ትችላለች። ቢያንስ አስቀምጠን ምናምን ትንሽ ደቂቃ ጠብቀን ወይ ልጆቻችንን ይዘን መሸሽ ነው። ከዚህ በፊት ግን እጅህን ታጠብክ አንተ? ታጥቢያለሁ ነካው እኮ ድጋሚ ያማው እንዴ ልትሞት ነው አይደለም? ቆይ ድጋሚ ታጠባለህ አሁን እና ከላይ እንዲንስንስ ተደርጎ ይታይ እኮ። እሺ ከዛ ያደባለኩት እኮ ነው። አሁን ይቀልጣል። ሲጀመራው ላይ እርጥበት ሲነካው ጠፋ እንትን ነው። ይኸውልሽ እንዲናርክ እኔ ምን ተብለ ምናርገው እዚህ ውስጥ አስገብቼ ያስቀምጣለሁ። አንቺ ግን ቢያንስ የሆነ ለልጁም ለምንም ጥሩ ስላልሆነ ውጪ ላይ ምናምን ትጠብቂያለሽ። ልጁንም ጠብቀው ለመጥራት ውጪ ላይ ትሆኛለሽ። ሰውም ለመጥራት እንትን ይለናል። የሆነ ነገር የሚደርስብኝ ከሆነ ነው እያልኩሽ ያለሽ። እኔ ግን ሙሉ ኃላፊነት እሺ አስቀምጠንም መጣው መንፈስ ካለሽ እዚህ ጋር ሙሉ ኃላፊነት መርዝ እያበላሁሽ ያለሁት እኔ ነኝ። እርምጃም ከፈለክ እኔ ላይ ውሰጂ። ልጆቼንና ሚስቴን ግን እንዳትነኪ። በቃ ሂድ። እሺ በቃ ተሰማ ይሆናል። አሁን የምናረጋውን ነገር ልምጣኔ። በእርግጥ የሞኝ ስራ ነው የምንሰራው፣ ግን ደግሞ ሞክረው በቃ ሆነ ከበር ሲኛ የሆነ ዱላ ነገር ምን ነው በእግዚአብሔር ትናንት ድመት የፈተፈተችበት ቦታ። እሺ ዳ በቃ አስቀምጠው። ምንም የለም አስቀምጠና አስቀምጠው ነው ድምፅ አበረታችኝ። በጣም ጣው ነው ላስቀምጠው በቃ እንጂ በዚህኛው ያዘው በያስከፈት እንዳትይዝ ግቢ በቃ እኔ እዚህ ሆኜ እጠብቅሻለሁ። እሺ ብቻሽ ምንም የለም። አሁን ቤተሰቦቻችን ምንም የለም። ስለዚህ እንዝጋበር ከተወሰኑ ደቂቃዎች በኋላ ተመልሰን እናያለን። አንቺ ግን ለሁሉም ነገር እኔ ሰውም ቢሆን ምንም ብጠርኝም ውጪ ላይ ብትሆኝ ይሻላል። አትስማሚ? እንደዚህ ነው ወደዚህ ችግር የለውም። እኔ እዚህ ያለውን ነገር ያለው በቅድሙ ፍጥነት ከበላችልን በጣም አሪፍ ነው የሚሆነው እኮ በቅድሙ ፍጥነት ከበላችልን በጣም አሪፍ ነው የሚሆነው። እሺ ስለዚህ በቃ እኔ አየዋለሁ ያለውን ነገር ልጁንም ጠብቃለሁ። በቃ ውጪ በቃ
ቤተሰቦቻችን መርዙ በጣም አደገኛ ነው። በጣም ማለት ነው ሲበዛ ምናልባት ቢፈጀው 30 ሰከንድ ነው ሙሉ ሰውነታችን ውስጥ ያሉትን ኦርጋኖች ሰውነታችን ውስጥ ያሉት አካላችን ኩላሊት፣ ጉበት፣ ልብ ምናምን የሚለውን ጸጥ የሚያደርግ ነው በሰከንዶች ውስጥ ማለት ነውና የፈለገ መንፈስ ራሱ ብትሆን መንፈስም አካል አለው አንዳንድ ጊዜ ማለት ነውና ይሄ መርዝ ምናልባት ሊገልልንና ሊገላግለን ይችላል ብዬ አስባለሁ። እና ቢያንስ እኔ የምጠብቀው ነገር አሁን ላይ እሱን ነው ማለት ነውና እግዚአብሔር ይርዳን ነው የምለው። ስለዚህ ከተወሰኑ ደቂቃዎች በኋላ ገብቼ ያለውን ነገር ቼክ አደርጋለሁ። እናንተም ማሳየት ይሆናል በልተዋለች አልበላችሁም የሚለውን ነገር ማለት ነውና ወይኔ ሳሚ ትንሽ ደቂቃ ልጠብቅ። ከዛ በኋላ በቃ ገብቼ አየዋለሁ ማለት ነው። የሆነ ድምፅ እየተሰማኝ ነው ቤተሰቦቻችን። ዝም ብዬማ አልገባም። የሆነ ነገር ይዤ ልግባ። የሆነ ነገር በእናትሽ ምንም እዚህ ቤት ውስጥ ቆይ አንድ እንኳን ለጥቃት የሚሆን ነገር የለም። ዱላ ነገር ቢያንስ ራሴን ለመከላከልም ይረዳኛል ማለት ነው። ሰዎቻችን የሆነ ድምፅ እየተሰማ ዮናስ አረ እንዴ ዮናስ ወንድሜ ይገደሉ ዮናስ ወይኔ ፍቅር ድረሽ መና ወንድሜ ይገደልኩት ፍቅር ቶሎ በናትሽ ራሱን ማን ሲበላ እንደነበረ ብትይ በቃ ሞቷል። እስካሁንም አይቆይም። በቃ ሞቷል። የሆነ ነገር እናድርሰው ሳይሰማ በእናትሽ ሬሳው ዮናስ እየበላው ነው። የምር ዮናስ እየበላው ነው ነው ነበር አይቼው ነበር። ስጋውም አለ። እሺ ግን በልቶለታል። ዮናስ አይቼዋለሁ በስነ ስርዓት። የምር ዮናስ በቃ የት ነው ያለው? እና ስልክ ደውይለት ነው እንዴ ነው? ቆይ እሱን አስመስለው ይሆን እንዴ እየበላቻለች እኮ አለቀለት። በቃ ቆይ ሲጀመር በሩን ዘግተሽ ነው የሄድሽው። ከየት መጣ ዮናስ? ከየት መጣ? የለም እኮ ቤት ቅድምም ስናገር ነበር ማንም የለም እያልኩኝ። ኧረ ፈልጊው በእናትህ በቃ በልቷል። ደግሞ እኔም ስጠራውም አልሰማኝ። በግድ ተነስቶ እንዲኮስተር ብሎ ነው ያየኝ። ጭራሽ ማለት እንደ መንፈስ በቃ ሞተ የልጅ በቃ እኔ ጂም ግሪም ዛለ ምን ላድርግ? ወይ በቃ የሆነ ነገር ሆኗል። በቃ እርግጠኛ ነኝ ሞቷል። ወይ እሺ ምንድነው የሚሻለው? አሁን ሲበላ ይጫወታሉ። በስነ ስርዓት በር ዝግ ነው። ቤት ገባ በመንፈስ እያመጣችሁ ቤት ገባ። ዮናስ ሲጀመር ጥሬ ስጋ ዮናስ አይወድም። ጥሬ ያልበሰለ ስጋ አይበላም። እያመጣችሁ ነው። ሰው እያሰማም እንዲያይብሮ ከሰማይ ሰራ እና ሞቷል ብዬ ተስፋ ልቁረጥ። እስኪ ደውል እስቲ። ስልኩ የት ነው ያለው? እሺ ቶሎ ቤት ስልክ አምጪ።